ሰላም እንዴት ዋላችሁ? ደህና ናችሁ ወይ? በድጋሚ መጥተናል። ሀያት ነኝ። ባለፈው ኤግዛም ብዬ ከዛ በኋላ ድጋሚ አልለቀኩም። ይቅርታ በዛ ስላልተመቸኝ ነው። በጣም ቀላል ነበረ። እዚህ ሀገር ያለነው ሰዎች ምን ሆነ እንደሆነ አላውቅም። በጣም አካብደን ነው ያየነው እና ያልተፈተናችሁ ብዙዎች ይሄ በተለይ ለሴቶች ማለት ነው። ወረቀታችሁን ሳታስተካክሉ ረስታችሁ ዝም ብላችሁ ተዘናግታችሁ የተቀመጣችሁ በአንድ ሰው መማር አለብን። በቃ አንዴ ከሀገር ወጥተናል። የሰው ሀገር ላይፍ ጀምረናል። ውጣ ወረዱን እናውቀዋለን። ማድረግ ያለብንን ነገር በጊዜ ነገሮች ሳይበላሹ በጊዜ በእጃችን መያዝ ያለብንን ነገር በእጃችን መያዝ አለብን። ምንድነው የሚባለው ሲተረት በእጅ ያለ መዳብ እንደ ወርቅ ይቆጠራል ነው ምናምን የሚባል ነገር አለ እና በጣም ቀላል ነው ፈተናውን። አንዳንድ በፈተናው የምናደርግ ሰዎች ማለት ነው ምናማከኝ ሰዎች በጣም ቀላል ነው ፈተናው። ተፈተኑ። እኔ እንጃ ፈተና ራሱ አልመሰለኝም። በነገራችን ላይ በጣም ቀላል ነው ፈተናው። በጣም ይሄ ብቻ የሚጠበቅብን አይነት ከሆነ ናሽናሊቲ ለማግኘት ወይንም ደግሞ ወረቀት አግኝተን በራሳችን ሬስፖንሲብል ለመሆን ጀስት ዱ ኢት ቀላል ነው እና ያ በጣም ብዙ አበሾች ነበረ። ኤግዛም ቦታ ስንገባ ክላስ ውስጥ ነው የተገናኘ ነው። እነሱም እንዳሉን ከሆነ ያው በብዙ ችግር ምክንያት ነው ፈተናውን ለመፈተን ያሉት እና ቀላል ነው። ተፈተኑ ነው የምላችሁ። እባካችሁ ሰብስክራይብ እያደረጋችሁኝ ሰፖርት እያደረጋችሁኝ የተሰማችሁን ማወቅ የምትፈልጉትን እንዳደርግ የምትፈልጉትን ነገር ኮመንት ላይ አድርጉልኝ፣ ጻፉልኝ። በተረፈ ላይክ ሼርም ሰብስክራይብም እያደረጋችሁ ለምታደርጉ ሰዎች ደግሞ በጣም እያመሰገንኩኝ እወዳችኋለሁ። አበረታቱኝ በተሻለ ነገር እንድመጣ። the more you subscribe the more coming idea እና ሰብስክራይብ አድርጉኝ። ሂር ሂዳያ አለች እዚህ ጋር ሃይ በሉልኝ። እኔ ፍቅር ፀሐይ ስለሆነ ነው። እናመሰግናለሁ። ባይ ባይ።